ሰው ለሀገሩ የሚዘፍነው ሀገሬው ይሸልመዋል። ለልማት የሚዘፍነው መንግስት ይሸልመዋል። ለብሔረሰቡ የሚዘፍነው አተቅረቡ ኒሳ ወአንቱም ፉቀራ እኛ አይደለንም ያለው። ሐባይቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙአዝ ሐቢብ 12 ሚሊዮን ብር እየጠየቀ ነው። እስኪ ሰምተነው እንምጣ እንመለሳለን። 12 ሚሊዮን ብር ሶሻል ሚዲያ ላይ አሁን እንግዲህ እየተናፈሰ ነው። 12 ሚሊዮን ብር 12 ሚሊዮን ብር ለምንድን ነው 12 ሚሊዮን ብር ያስፈልጋል? ማታ ቲክቶክ በእኔ አካውንት በእኔ ቤት 2 ብር ስጡ፣ እንደ ልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በመለቀላችሁ አካውንቶች አስገቡ። እኔ ትልቅ ቁም ነገር ሰርቼ ያሳያል። ፋቲ ሪከርድስን እንገንባ። ለኡማ ይጠቅማል፣ ለአንድነት ይጠቅማል፣ ድምጻችን ለማሰማት ይጠቅማል፣ አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲ ሪከርድስን አብረን እንገባ። ቢያንስ እኔ ጋር ያላችሁ ፎሎወርሶች ከ470 ሺህ በላይ ያላችሁ ከእናንተ ውስጥ 117 ሺዎቻችሁን 102 ብር ብቻ ሼር አድርጉ። እኔ ቁም ነገር ሰርቼ ያሳያል። ማታ ላይ ብላ ይቀር። ሰላም አለይኩም። እንዴ ሰው እየቀነሰ ሰላዋት ብለንማ እንቀንስ። እንደዚህ ከሆነማ እናቁመው በቃ። እኔማ እንዲጨምር እኮ ነው መጀመር። ሼር እናድርገው። ከእኔ ፎሎወርሶች ከ470 ሺህ ምናምን ፎሎወርሶች ደግሞ ቢኢዝኒላህ ተዓላ 117 ሺያችሁ 100 ብርና ከዛም በላይ የነየታችሁ ሰዎች ታስገባላችሁ ማለት ነው። ኢንሻአላህ ዝግጁ ነን። ኢንሻአላህ ባረካው። ሌሎቹ ነሻጣዎች ያው ይቀጥሉ። ሐባይቢ እንደሰማችሁት ነው። በጣም ነው የሚገርመው። 12 ሚሊዮን ለምን ስቱዲዮ ለመገንባት እንግዲህ ባለፈው አላህ ይርሐመው መሐመድ ሰይድ ልጆቹ 4 ልጆች የቲም አለው ተብሎ 20 ሚሊዮን ተሰብስቦለት ነበርና አሃ ለካ ለመሐመድ 20 ሚሊዮን ከተሰበሰበ ምን ችግር አለው? እኔ ለስቱዲዮም 12 ሚሊዮን ብጠይቅ ማህበረሰቡ አይከለክለኝም ነው አይደል? በጣም ነው የሚገርመው። ይሄ ግን ላይፍ ላይ ገብቶ ያ ሁሉ ሰዓት ቁጭ ብሎ እኔ እንደሰማሁት ከሆነ እንደተነገረኝ ከሆነ አላሁ አለም 100 ሺህ ምናምን ብር ነው የሰበሰበው። ምን አስባችሁ ነው? እኔ ግን የሚገርመኝ አንድ ቀን እንኳን እንደዚህ ትልቅ ዩቲዩብ ቻናል እያላችሁ አንድ ቀን እንኳን ቁርአን ለቃችሁበት ማታቆል ቻናሎቹ ላይ ነሺዳ ብቻ እየለቀቃችሁ ዛሬ ግን ስቱዲዮ ልገነባ ነውና ጥሩ ነገር ልሰራ ነው ብላችሁ መጣችሁ እንደዚህ ስትናገሩ ትንሽ እንኳን አታፍሩም? ሸይም የለም? ምንድነው እያላችሁ ያሉት? ኧረ ተው እንጂ ተው። 12 ሚሊዮን ብር በቃ የኢትዮጵያ ሕዝብና ውጭ ያለውም አረብ ሀገር ያለው እህቶቻችን 12 ሚሊዮን አንስተው በቃ ይሰጣቸዋል አይደል? ቀላል ነው አይደል? ስቱዲዮ ለመገንባት ያ በጣም ነው የሚገርመው። ቪዲዮን ሼር አድርጉት፣ ዲዩት አድርጉት። ጉድ ነው የምንሰማው። ማንሰማው ነገር የለም ዘንድሮ። የተከበራችሁ ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን ዕዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስማምተን ላይ ደርሰናል። በመሆኑም እያንዳንዱ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺህ ብር እንዲሁም በዶላር 571 ዶላር አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን ርብርብ እንዲሁም የተለያዩ ድጋፎቻቸው እንደሚያስፈልጉን ከወዲሁ ለመናገር እንወዳለን። ኢትዮጵያን መውደድ በወሬ አይደለም። ኢትዮጵያ መውደድ በሚዲያ አይደለም። ኢትዮጵያን መውደድ በተግባር ነው። ኢትዮጵያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ የኢትዮጵያ ዕዳ መከፈል አለበት። ኢትዮጵያ ይሄን ዕዳ ተከፈለች ባንዴ 10% ነው የምታድገው። የሚዘፍነው ሀገሬው ይሸልመዋል። ለልማት የሚዘፍነው መንግስት ይሸልመዋል። ለብሔረሰቡ የሚዘፍነው ብሔረሰቡ ይሸልመዋል። ለባህል የሚዘፍነው ባህልና ቱሪዝም ይሸልመዋል። ሰዎችን ለማዝናናት የሚዘፍነው የሚዝናናው ሰው ይሸልመዋል። ከቤት አንስቶ መሬት ቢባል መኪና ወዘተ ይሸለማል። ነገር ግን ስለርሶ ለሚመድኸው ስለርሶ ለሚያዜመው
ግን ስለ እርሶ ለሚመድኸው ስለ እርሶ ለሚያዜመው ግን እርሶ ቢኖሩ ልክ እንደ ከዕብ ኢብኑ ዙሃይር ካባውን እንደሸለሙት ሁሉ እርሶ ይሸልሙት ነበር። ያ ረብ ነቢዩን የምታወድሱ ሰዎች መድሕ ረሱል የምታደርጉ ማዲሆች በሙሉ ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ካባቸው እንዲያልብሷችሁ ነው ምን ምለው። የኛ ምኞት ያ ነው። ከእሳቸው እጅ አላህ ሐውድን ያጠጣል። ሌላው ምንም ነው ሐቂቃ። ሌላው ዱንያ ነው። ይመጣል ይሄዳል። ቀብር ይዘነው የምንወርደው ነገር አይሆንም። ኡበይ ኢብኑ ከዓብ ኡበይ ኢብኑ ዙሃይር ነቢዩ ሰለላሁ ዐለይሂ ወሰለም ሲያወድስ ካባቸው እንደሸለሙት ሁሉ እርሶ የሚሸልሙን ነበር በዚህ ዘመን ቢኖሩ። እርሶ እንደዚህ ስናወድስ ሙሂቡን ስናስደስት ቢያዩ ኖሮ እርሶ በዚህ ሽልማት ያንበሸብሹ ነበር የሚል ሐሳብ የያዘ ነው። አላህ ይወፍቀን ለሁላችንም። ግን እርሶ ወዳጅ ስለሌሎት እንደ እርሶ ሆኖ ያንቱን ማዲህ የሚሸልመው የለም። ግን እርሶ ወዳጅ ስለሌሎት እንደ እርሶ ሆኖ ያንቱን ማዲህ የሚሸልመው የለም። ምክንያቱም ነብዩን ያስደስታል ብሎ ያሰበ ሰው ሰይዳችንን የሚያስደስት ነገር ነው የሚያደርገው። ነብዩን አለይሂ ሰላቱ ወሰላም አላህን መልእክተኛውን የሚያስደስት ነገር የሚያደርግን ሰው ያበረታታል። ትእዛዙን የፈጸመ ሱናውን የተከተለ ከእርሶና ከአላህ ለተነገረው አጅር ለማግኘት ሲል ነው እንጂ ወዳጅ የሎትም። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ነቢ ለምሳሌ ሶላት መስገድ ሪዝቅን ያሰፋል ስላላችሁ እንጂ ሪዝቅ ያጠባል ብትሉ ኖሮ አንድም ሰጋጅ ባልኖረ ነበር። ልድገመው። ለምሳሌ ሶላት መስገድ ሪዝቅ ያሰፋል ስላላችሁ እንጂ ሪዝቅ ያጠባል ብትሉ ኖሮ አንድም ሰጋጅ ባልኖረ ነበር። አላሁመ ሰሊ ዐላ ሙሐመድ። ማንም ሰው ለተቀጠረበት ድርጅት እስከ ተከፈለው ድረስ ትእዛዙን አክብሮ እንደሚሰራው ሁሉ ሁሉም በዱንያ ከሚያገኘው አጅር አንስቶ እስከ ጀነት ስለሚያገኘው ጥቅም ሲል ብቻ ነው። በተረፈ እርሶ ወዳጅ የሎትም። አላህ ሱብሓነሁ ወተዓላ በረሕመቱ ያድርግልን ሁሉንም ነገር። በስራ አይደለም፣ ስራዎች ምንዳ ይኖራቸዋል። ግን አላህ በእዝነቱ ይሁን፣ ቃዲር በእዝነቱ ይሁን። የድርጅቱ አለቃ የሰራተኛ ደሞዝ